ሰው አላችሁ? ኮምፕሊት አድርግሽ ጋይስ። ኬኩን አሳይ አቅርበሽ ካሜራውን አሳይቻለሁ። ግማሽ ሚሊዮን ነው። አክብራችሁን ወዳችሁን ይህንን የመሰለ ፕሮግራም አዘጋጅታችሁ ስለጠራችሁ ከልብ እናመሰግናለን። ፈጣሪ ያክብርልን። ሁላችሁንም እድሜ ጤናችሁን ያብዛው። በሰላም ለሀገራችሁ ያብቃችሁ። ሁላችሁም የምትፈልጉትን ህይወት ይስጣችሁ እግዚአብሔር። ለእኛ ትልቅ ነገር ነው። ከዚህ በላይ እኛ ምንም የምንፈልገው ነገር የለም እና የሰው ደስታ ደስቷችሁ በዚህ ልክ ለእኛ እንደዚህ ተጨንቃችሁ ይህንን ነገር በማድረጋችሁ በደንብ እናመሰግናለን። እኔ ስም ጠርቼ ከሌ ማለት አልፈልግም። ሁላችሁንም ማመስገን እፈልጋለሁ። ዛሬ ጊፍትም መጥቶልን ነበረ ቀን ማለት ነው እና እሱንም እዚሁ ከፍተነዋል። ጊፍቱንም የላክሽልን እህታችን በጣም ደስ የሚሉ ሽቶዎች ለሄርሚ እንዲሁም የሚያስፈልጋት አንዳንድ ነገሮችንም ልካላታለች። ከልብ እናመሰግናለን። ፈጣሪ ያክብራችሁ ሁላችሁንም እና በቃ ስለምትወዱን ደግሞ እኛም እንወዳችኋለን። ይህን ያህል በስጋ ተዋልደን ምናምን አይደለም ወይ የስጋ እህት ወንድም ሆነን አይደለም፣ ግን ደግሞ ምንም ነገር ሳይገድባችሁ በንጹህ ልባችሁ እኛን ስለወደዳችሁን እግዚአብሔር በንጹህ ልባችሁ ይውደዳችሁ ነው የምለው። ፈጣሪ ከምትፈልጉት ነገር ጋር ያገናኛችሁ። ለእኛ ይሄ ትልቅ ነገር ነው ከምላችሁ በላይ ማለት ነው እና ቃል የለኝም ለእናንተ። ምንም በአካል አግኝታችሁት የማታውቁትን ሰው በዚህ ልክ የእሱን ደስታ አስደስቷችሁ የእሱን ፍላጎት የእሱን ሀሳብ በዚህ ልክ ገዝቷችሁ ለዚህ መውቃታችሁ ትልቅ ነገር ነው እና እናንተንም እግዚአብሔር ትልቅ ቦታ ያደርሳችሁ። የእኛን ከፍታ እንደምትመኙት ሁሉ የእናንተንም ከፍታ ፈጣሪ ያሳየን ማለት ፈልጋለሁኝ እና በጣም ነው የምንወዳችሁ፣ በጣም ነው ማከብራችሁ። እኔ በበኩሌ ከራሴ ስጀምርላችሁ በጣም ነው የምወዳችሁ። ቃል የለኝም ለእናንተ። አቤላም ሄርሚ የሚሉት ነገር ይኖራል ብዬ አስባለሁ። አቤል ቅደም፣ ሄርሚ ቅደም፣ አንተ ቅደም። አይ ካባወራ ቀጥሎ ማወራ ነው። ከዛው ቆይ ሰፋር ጉልኝ እኔ በጣም በሰፊው ባመሰግናችሁ በጣም ደስ ይለኛል። ግን ደግሞ የእውነቴን ነው የምላችሁ እኛን እንዳከበራችሁን እኛን እንደወደዳችሁ እናንተ ምን ልበላችሁ፣ ፈጣሪ ይወደዳችሁ፣ ፈጣሪ ያክብራችሁ፣ ከፍ ያለ ቦታ ፈጣሪ በምሕረቱ ያድርሳችሁ። ከዛ ባለፈ ደግሞ ሁላችሁም ከሀገር ውጭ ናችሁና ሀገር ውስጥ ያላችሁም ከሀገር ውጭ ላላችሁም እግዚአብሔር ወደ ሀገራችሁ መታችሁ ስራችሁም ሁሉ ነገራችሁን ከቤተሰባችሁ ጋር በሰላም ተገናኝታችሁ ጤናችሁ ተጠብቆ እግዚአብሔር ከፍ ያለ ቦታ ያደርሳችሁ። እኔ የእውነቴን ነው የምላችሁ እንደዚህ የሰው መውደድ አለ ብዬ አስቤም አላውቅም ነበርና እንዳለውም አብርሃም በአካል አታውቁንም፣ ሚዲያ ላይ ብቻ ነው የምታውቁንና እንዴት አንድ ሰው ሚዲያ ላይ በዚህ ልክ እንደዚህ ተወዳጅ ሆኖ ይህን ያህል ልቡ ላይ ተቀምጦ ልክ እንደ ልጃችሁ ወይም ደግሞ እንደ እህታችሁ እንደ ወንድማችሁ አድርጋችሁ እንደዚህ የመሰለ ኬክ ፕሮግራም አድርጋችሁ ኤቭሪቲንግ በቃ በሀሳባችሁም በልባችሁም አለን እኛ። እኔ ሳለቅስ አብራችሁን ለምታለቅሱ፣ እኔ ስከፋ አብራችሁን ለምትከፉ፣ እኔ ሲደብረኝ አብራችሁ ለሚደብራችሁ፣ ስስቅ አብራችሁ ለምትስቁ ሰዎች እንዳለ ቃላት የለኝም። እግዚአብሔር እኔ በህይወቴ ትልቅ ነገር ነው ያተረፉት። እሱ ምንድነው የእናንተ መውደድ። እኔ ብዙ እህቶች ብዙ ወንድሞች ነው ያሉኝ እና እናንተ እህቶቼን ከፍ በሉልኝ። እግዚአብሔር ልባችሁን አይቀይርብን። በቃ የኔ ውድ እናመሰግናለን። የኔ ቆንጆ ወዳችኋለሁ በጣም እኛም እንወድሻለን። እንግዲህ አባወራና ማወራ መርቀው ጨርሰው በጣም እንወድሻለን የኛ ንግስት፣ በጣም እንወዳችኋለን፣ እናከብራችኋለን። ኑሩልን፣ ራሳችሁ ጠብቁልን። ጨርሱ ሞይ ታርጊፋል ይጨርሱ። አቤላ ይጨርስ። አባወራና ማወራ ብለው ኧረ አቤላ አንተንም እንፈልጋለን። እንዴ ምን እሺ ነው መመረቅ ስለማልችል ነው። እግዚአብሔር የሰው መውደድ ብቻ ይስጣችሁ። በቃ ይሄ ነው የምላችሁ እና ደግሞ ትልቅ ምርቃት ነው። የሰው መውደድ ከሰጣችሁ የትኛውም ነገር ይሳካል ብዬ አስባለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከፍ በሉልኝ፣ በሰላም ለሀገራችሁ ያብቃችሁ። አሜን። በጣም ወዳችኋለሁ። አሜን። ዋው እኔ በስተመጨረሻ ነገሩ አስጠፋችሁ። እናንተ የሆነ ነገር ልናገር ፈልጌ ነበር ብቻ የእውነቴን ነው እና ደግሞ ላይክ እንዴት ነው ልባችሁ የማይቀየረው ነገር ብናጠፋ የሆነ ነገር ቢከፋን ቢደብረን ሁሌም ከኛ ጎን የምትሉት ነገር ደግሞ ሳላደንቀው አላልፍም።
የሚገርሙ ምኮራባቸው እህቶቼ ነው ያሉትና እህቶቼ ናችሁ ምኮራባችሁ እንደዚህ ደረቴን ነፍቼ ማለት ነውና ቴንኪው ማለት ፈልጋለሁ ሁላችሁንም ማለት ነው። በጣም ማይክል ጃክሰን እና ደግሞ ከረሚላዋ ዳይመንዷ የሚዲያው መሪዎች በጣም የምንወዳችሁ አቤላዬ በስተጀርባም አለ እና ሚሩ ሁላችሁም እና ሚኪ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ፈጣሪ አክብራችሁ ዘራችሁ ይባረክልን፣ ለምልሙ ብያለሁኝ። እንግዲህ ከዜድ ሾው ማለት ነው። አታነጋግሩብኝ ታነጋግረኝ እሷ ሄርሜላ ሚሊዮን የእርጎ ፍርፋሪ በመሰለው ጥርሷ ማይክል ጃክሰን የሚዲያው መሪ በመሰለው ጥርሱ በዝምታ ገዳይ ሐውልት ቡታጅራ ላይ በስሙ ቢሰራለት የሚል ነው ምንጭ ነው ለማይክል ጃክሰን ይከፈታል እና እንወዳለን እናከብራለን። ሁላችሁም ማይ ፋሚሊ ቴንክ ሶ ማች ላስገባችሁኝ። ተጫወቱ፣ ይቀጥላል። እዚህ ስም የተሸከምክበት ብዙ ውጣ ውረድ በሱ ያየህበት የድካምን ውጤት ሰርተ ስላገኘክ እኛን ደስ ብሎናል። እንኳንም ደስ አለክ። አብርሃም ታደሴ የዩቲዩብ መሪ የሚዲያው ድምቀት ስድብ ያልገደለክ ጩኸት ያላቆመክ ስላለ አንተ እውነት በቤተሰብ ለመርዳት ወጣትን ለማገዝ የሆንከው መስዋዕት አንተ ልበቀና በዚህ ቀጥልበት። ለብዙ ዩቲዩበር አንተ ሁነክ ስኬት ለብዙ ወጣት እያሳደግክ ራስን አሰድበክ ትምህርት ጨርሶ መሄጃ ላጡት ዩቲዩበሩ ሁሉ በስምክ ነግዶ ልብሳቸውን ቀየሩት። አብርሽ እያሉ ፎቶህን ለጥፎት ለብዙ ሰዎች ስኬት የሆንክ ወንድ ምቀኛ ነው እንጂ አንተን የለም የማይወድ በፈገግታ ገዳይ ተንኮል የሌለብህ ለዛ ነው ምቀኞች ጠላቶች የሚበዙብህ። ከንግስት ጋራ ከኦደንስ ጋራ ሄዳንተ ወደፊት ትልቅ ቦታ ደርሰ እኛ ምንድናይክ አንተ ትዕግስተኛ የአንዳንድ ሰዎች እርግማን ምርቃት እየሆነክ አንተን ዝቅ ሲያደርጉ ከፍ እያደረገክ ይጠፋልም ስሉ ፍክት ድምቅ አርጎ ሁሌ እያኖርክ ከፍታህን አይቶ ጠላት ብናደድም ስለማትናገር ውሸታም ብትባልም የውስጥህን አይቶ ፈጣሪ አልጣለህም። ከፍታህን እግዚአብሔር አምላክ የምሳነው የለም። አንተንም ያኑረው እግዚአብሔር አንተን የማኖረው እግዚአብሔር ነው እንጂ የሰው ልጅ አይደለም። ገና ትምራለህ ደምቀ ሁሉ ዓለም በጭወት ነው እንጂ የሚደርስክ የለም። እንኳን ደስ አለክ። ቅድምም ብያለሁ። ስላዳመጣችሁኝ አመሰግናለሁ። ሄርሜላ ሚሊዮን የአብርሽ ንግስት እርጋታሽ ልዩ ነው። አቤት ትዕግስትሽ ለዛ ነው ምን ወድሽ እኛ እህቶችሽ መቶከ ገብተሻል። እንኳን ደስ አለሽ። እስከ መጨረሻ አለን ከጎንሽ ከንጉስሽ ጋራ አንቺም ወደፊት ትዕግስትና ፍቅር ሁሉን ያደለሽ በዚች አንድ አመት ውስጥ ተወዳጅ የሆንሽ ሚዲያውን ሁሉ እያጨናነቅሽ ዩቲዩቡ ቲክቶኩ ሄርሜላ ያሉሽ ወንዱንም ሴቱንም በፍቅር አሳበርሽ። ብዙ ሰው አይደለም አንቺም ጠላሽ። የአብርሽ ደስታ አይቶ ባንቺ የምናደድ አብርሽ የዋነው መቼም ዝቅ አይልም። እኔ ያለውለት አብርሽን አደራ የዛሬ ፍቅረኛሽ የነገ ባልሽን ጠበቅ አድርገሽ ያዢ። የሰው አሉባልታ ሶስተኛ ሰው እሱ አይሆንሽም ብሎ ሲነግሩሽ እሰይ ደግ አደረገ ብለሽ ትተሽጂ። አንቺ ክብር አለሽ ለሱም ክብር ስጪ። እሱ ባጠፋው እንኳን ሚዲያ ላይ ወጥተሽ አታመናጭቂ። ለየብቻሽ ሆነሽ
ጠርተሽ ጥፋቱን ጠይቂ። አጥፍተሽ አይደለም ለወደፊት ክፋት የማታቅ ንግግርሽ ልዩ ውበትሽ ማራኪ ለትንሽ ትልቁ ክብር የምትሰጪ ለዛ ነው የምወድሽ ይሄንን እወቂ ሁሌም ወድሻለሁ ሄርሚዬ የኔ ወርቅ። ጨርሻለሁ። እኔ ደስ ያላችሁ ቦታ ስመላችኋለሁ። ገብሮ የተናገረ ሰው የፈለገ ሰው ደስ ያላችሁ ቦታ ስመላችኋለሁ። ጉንጯ ነው። እናንተ አትፈሩ እንጂ እኔ ስምላችኋለሁ። እናንተ ተናገሩ እንጂ አታስቡ። ኧረ ወይኔ ጉዴ ፍላ አብርሽ ጉንጯን ሳማት። እሺ ጉንጯን ሳማት። ኤርሚዬ ማለት ነው። ማንም ሰው እንዳይስም የሆነ ነገር አድርግበት ጉንጩ ላይ እንደ ያም ይመጣል። እሺ ሚዲያ ላይ ሲመጣ ማንም እንዳይስም። ልጆች ሀሳባቸው ምንድነው? ሳሚ እኛውን ሀሳባችን ምን እንደሆነ ታውቃለህ ወንድም አለም? አሁን ማለት ነው እኛ እህቶችክ ማለት ነው ተወያይተን ይሄ ሞተር ኮፍያ አለ አይደለ? የሞተር ማለት ነው እሱን መግዛት ወስነናል። ማንም ከኤርሚ ውጪ ማንም ጉንጭክ እንዳይስም ማለት ነው። አዎ በቃ እንደዛ አውተኛ ይሊያና ውሹ ተንፍሺ በእግዚአብሔር ሰው ማለት ነው። አባት ብዙ ሰው ወተት እየጨረሰ ነው። የማዳሟን እንዳይጸራ አዳምጥ። አንዴ ላውራና ልውጣ። ወይኔ ውሹ ወይዬ የሆነ ነገር ፈልጋችኋል፣ አሳስቋችኋል፣ ሳቅሳቃ በዛችሁ እያለ ነው። አይ እኛ ማዳም ኩሽና ውስጥ ነን ያለን አናቅም። ወንድም አለም ተው እንጂ እናንተ በእግዚአብሔር ሙት ኦ ማይ ጋድ። አረ ጆሮ ይስጡኝና አወራለሁ። ዳንኤል ገደል ያስገባው ስለ ዳኒ አታወራ። አብርሃም አቤት በል አብርሃም ሄርሚ እየሰማችሁ እሺዬ፣ ስለ ፍቅራቸው እያጣጣሙብኝ ነው። ላውራ ከለከሉኝ እያለች ነው።